አንድ ባይታው ያሉ ነው የተባለው አባ ቤት እንደው ጸልዩልኝ ምን ይል ጸልይልህ እንደው ቢናገሯት መሬት የሆነች እሺ ምንም በቃ እንደው ጥበበኛ የሆነች እሺ ሰርታ የማትታከት እሺ ያዘዟትን ምሰራ እሺ አንድ ነገር የማትቀየም እሺ ንግግሯ ለስላሳ እሺ መልኳ ይቀርሽ የማትባል ሚስት ስጠይ ብለው ይጸልዩልኝ እንዴ እንደዚህ ያሉ ሰዎች ቢኖሩኛ ስንመነኩስ ነበር አሉት አሉ እንደዚህ አሉት ይባላል እንደው ይገርማል እኮ እንደዚያ ስላችሁ ጊዜ ግን እኛ ሴት ጠፍቶ ነው የመነኮስን ማለት አይደለም እሺ እንደው እናንተ እኮ ክፎች ናችሁ እንደው እንደዚያ እንዳትወስዱት ደግሞ ማለት ነው እንደዚያ ሳይሆን ምን ማለት የመሰላችሁ ይውላችሁ በቃ እንደው ምድር የሆነ እንደው ትንፍስ ማይል እንደው የተደላደለ ሰው ስጠይ መድኃኒዓለም ይላል ተው እንጂ እንደዚያ ያለ ሰው የሚገኘው ገነት ስትገባ ነው የለም እንደዚህ ያለ ሰው እወቁት ነው አውቀን መግባት አለብን በተኩላ መካከል እልካችኋለሁ ነው ያለ በምን መካከል ነው እንዴ ገርማችኋል እኮ በበግ መካከል እልካችኋለሁ እኮ አይደለም በተኩላ መካከል ትኖራላችሁ ነው ያለ አሰሪ ተኩላ ሊሆን ይችላል ሚስት ተኩላ ባል ተኩላ ልጅም ሊኖረን ይችላል ተኩላ ቄስም ሊኖር ይችላል መነኩሴም አባም ይኖራል በእነዚህ መካከል እንዲው መድኃኒዓለም አቤት እንዲው ቢላችሁ ራሱ የምትሉት እነዚህን ክፉ ቄሶች እንዲው ምጥጥ ብታረጋቸው አያደርግም በተኩላ መካከል ኑር ብለዋል ኑር በምን መሃል ነው በተኩላ መሃል ነው የምንኖረው እንዲው ጌታ ሆይ ቸር አባት ስጠን እነዚህን ክፎች አጥፍተን አያጠፋም እስከ ዓለም ፍጻሜ መናፍቅም አይጠፋም ሌባም አይጠፋም ሙዳየ ምጽዋት ገልባጭም አይጠፋም ጉቦኛም አይጠፋም ወንበዴም አይጠፋም ዘረኛም አይጠፋም ተኩላም አለ በግም አለ ክርስቶስ ከሚመጣ ድረስ